ወንዱ ሱሱ ትሉኝ የለ ይኸው ዛሬ የሱሱን ዳቦ ልሰራ ነው እና በጣም መስራት ፈልጌ ነበር። እናንተማ ጭራሽ ቻሌንጅ አድርጋችሁታል። ሁሉም ሰው እየሰራው ምናምን ነበር። እኔም ለምን ይቅርብኝ ልሞክር አልኩና ያው እቺ የፈረደባት መጥበሻ አለች። ሌሎቹ በኦቭን ነው የሚጋግሩት። እኔ በመጥበሻ ሊጡን እንደዚህ አድርጌ ያዘጋጁት። የምር ሊጡ ደግሞ አልወፈረም አልቀጠንም። ልክ የሱሱን አይነት ነው። አዚሁን በቅቤ ያዘጋጁት እና በደንብ ከቀላቀልኩት በኋላ እዚህ ጋር ጥቁር አዝሙድ እየጨመርኩ ነው። ጥቁር አዝሙድ በደንብ ካደረኩ በኋላ ያው ሰሊጥ የለም አልነበረም። ሰሊጥ አይቼው አላውቅምላ። እነዚህ ጋር ከደንኩት በድስት እንዲህ ኩፍ አለልኝ። በጣም ነው የሚያምረው። የምር እንደዚህ ራሱ ብሉኝ ነው የሚያሰኘው። አንደኛ እና እስከ ቀምሶ የምር መስሎልኝ በጣም ነው የጓጓሁት። አሁን እዚህ ጋር ትንሽ ጠንከር ብሏል፣ ብዙም አይደለም። እነዚህ ጋር በስሎ ላወጣው ነው ከረጅም ሰዓት በኋላ። በመጠነኛ ሙቀት ነው ያበሰልኩት። ያው በመጥበሻም ስለሆነ እሳት አይፈልግም እና እዚህ ጋር ላወርደው ነው። ትንሽ ያቃጥላል። ቂጡ ብራውን ሆኗል። ትንሽ አሮብኛል መሰለኝ፣ ግን የምር ሽታው ደስ ይላል። ምንም ያረረ አይሸትም። ከለሩ እንደውም አሪፍ ነበር። በጣም ደስ የሚል አበሳሰል ነው የበሰለው። መጥበሻዬ እንግዲህ ታምረኛ ናት። እውነት ሱሱዬ እናመሰግናለን፣ ተመችቶናል። ነገ ለዳግመ ትንሣኤ ቆርሰዋለሁ። እስኪ እናየዋለን።